መጣና ዘፈንም አለ በሻሻ ኮደቸን ገፍ የጉነረይታ ወንደበት ገተሬ ብናት በቂሸይታ ፍምተ ፍምፊነና ልቃጠና ጌታ መንባቄና ዋትኾም ተወነ ኽነምታ በሻሻ ኮደቸን ገፍ የጉነረይታ ወንደበት ገተሬ ብናት በቂሸይታ ፍምተ ፍምፊነና ልቃጠና ጌታ መንባቄና ዋትኾም ተወነ ኽነምታ የተዘቤት ናቶት ይችል በርካማ ተቃያ አቶረጀ ልታራ ሸኽናምታ ተበጤል ልማጀ እንተኽም የጠነቀር ደባችን በይነና ቃሸችን ተወረች ብቻ በፎረና ቃሸችን ተወረች ብቻ በፎረና ቃሸችን ተወረች ብቻ በፎረና ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። የዩቲዩብ እህቶቼ ወይም ወንድሞቼ እንዴት ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። አዲስ ነኝ። ሰብስክራይብ አድርጉኝ፣ ላይክ ስጡኝ፣ አበረታቱኝ። ገና ተለማመድ ነኝ ማለት ነው። ለዛውም የመዳም ቅመም ነኝ ወይም ደግሞ የራሴ ቅመም ነኝ ልበላችሁ ማለት ነው። እና ዛሬ አዲስ ነገር እዚህ መጥቻለሁ ማለት ነው። በትላንትና በኦንኩበቱን እሄድበታለሁ ማለት ነው። አንድ ሁለት ነው ያየሁት። እሷንም አቅርቢያት ያላችሁኝ ማለት ነው። እሷን በቀጣይ አቀርባታለሁ። ዛሬ ደግሞ እንደዛ ስደት ባለ ነው እኛስ ነጌ በሚለው ነጌ አገር ቤት ስንገባ ምን እንሰራለን በሚለው ነገር ማለት ነው ቀጥልበታለሁ ማለት ነው። ያው አንዳንዴ ደግሞ ለራሳችን የምንኖር ማለት ነው። ያው እንደ ሻማ እየቀለጥን ነው። ስለዚህ ነገ አገር ቤት ከገባን ምን እንሰራለን? ተመልሰን አረብ ሀገር እንመጣለን ወይስ ምንድን ነው የምንሰራው? በዚህ ቀንጨብ አደርግላችኋለሁ ማለት ነው፣ የራሴ ማሳብ ማለት ነው። ምክንያቱም አረብ ሀገር የለመደች ሴት አገር ቤት አትቀመጥም። ለምን? ትንሽ እጇ ላይ የሆነ ነገር ስታጣ ሂጂ ነው የሚላት ማለት ነው። ስለዚህ ያ እንዳይደገም ምን ማድረግ ያለብን? ትንሽ በእጃችን ብር ይዘን ስራ ብንሰራ አገራችንን ብንሰራ እንለወጣለን። እዚህ እንደምንሰራ አገራችንን ጠንክረን ብንሰራ ማንለወጥበት ምክንያት አንድችም ነገር የለም። ወላሂ ስደት ላይ ሁለት ነገር አለ። አንደኛ ጥሩም ነገር አለው፣ መጥፎም ነገር አለው። ያው ብዙ እህቶቻችንን እናውቃለን እዚህ ሀገር 10 አመት 20 አመት ቁጭ ብለው ኑረው ወደ ሀገር አርፋለሁ ብለው ሲሄዱ ወደ ሀይራ የሚሄዱ ብዙ እህቶች አሉ። ሰርተው ደግሞ የተቀየሩም ብዙ እህቶቻችን አሉ። እና በቃ አለ አይደለም ለራሳችን አንኖርም ማለት ነው። ስለዚህ አገራችንም ላይ እንስራ፣ እንጠንክር። ብቻ ስደት ላይ መተን ወይም ይሄ ነገር ብንሰራ ይሄ ነገር ምንለው ማለት ሀገራችንም የሆነች ነገር ራሱ ከፍተን ብንሰራ ማንቀየርበት ነገር አንድችም ነገር የለም እላችኋለሁ ውዶቼ ማለት ነው። እድሜያችን አንጨርሰው ስደት ላይ እድሜያችን በቃ ወላሂ ስደት ይብቃን እንበል ማለት ነው። ድሮ እኛ አባቶቻችን እናቶቻችን ስደት መተው አይደለም እኛን ያሳደጉን። ያው ይሄም ማለላችሁ ማለት ነው። እና ብዙ ነገር አለ ማለት ነው። ስለዚህ አገራችን እንስራ እና እንደዛ ላችኋለሁ ውዶቼ። አላህ ይጠብቅልኝ። ስጨርስ ደግሞ ሰብስክራይብ አድርጉኝ፣ ላይክም ስጡኝ፣ አበረታቱኝ ፕሊዝ። ስወዳችሁ እንዳታልፉኝ። ስታልፉ በመንገዱ በኔ ስታልፉ ሰብስክራይብ አድርጉኝ፣ ኮሜንትም ስጡኝ፣ አበረታቱኝ። የተሳሳትኩበትን ቦታ ካለ ኮሜንት ስጡኝ። እወዳችኋለሁ።
አላህ ይጠብቃችሁ። ሰላም እንዴት ናችሁ? እኔ ማታ ማታ ስተኛ ይሄ ነው የምበላው ማለት ነው ስላችሁ ብዙም እንትን አይለኝም። ይሄ ስበላ በጣም ደስ ይለኛል ማለት ነው።